ጋይሶች በሌላ ቪዲዮ ከች ብያለሁ። ከጀርባዬ የምታዩት ሰው ዣንግ ይባላልና በሆነ ጊዜ ውስጥ የቻይና ስርወ መንግስት ላይ ታዋቂ ከነበሩ የጦር ኮማንዶዎች መካከል አንዱ እና የሆነ ጊዜ ምን አደረገ? ወደ ሆነ ጦርነት እየሄዱ እያለ ወታደሮቹ በቃ መርከብ ላይ በጣም ብዙ ቀናትን ወሰዱበት። በ3 በ4 ቀን መድረስ የሚቻለውን በጣም ብዙ ቀናት ወሰዱ እና ማመንታት ጀመሩ ላለመሄድ። አንድ ቀን ከእንቅልፋቸው ሲነቁ መርከቡ በእሳት እየተያያዘ ነበር። ማን የሚያደርገው እንደሆነ ግልጽ ነው መቼም አይደለ? ዣንጊው ነበር ያደርገው። ለምንድን ነው ቢባል ምክንያቱም እነዚህ ወታደሮች ማመንታት ጀምረዋል እና መርከቦቻቸው ነደው ከማለቃቸው በፊት ሄደው ጥቃት ፈጸሙ ጀስት ጦርነቱን እንዲያሸንፉ ነበርና በዚህም ተሳካላቸው። በሌላም ጊዜ እንደገና ልክ ወታደሮቹ እንደዚህ አይነት እርምጃ ሲወስዱበት ማለት እርምጃ ስል ጀስት አመጽ ነገር ሲሆንበት የምግብ ማብሰያ እቃዎቹን ምናምን ይጥልባቸዋል፣ ያበላሽባቸዋል። በዚህ ሰዓት ምንም አማራጭ አይኖራቸውም። ጠላታቸውን ሂደው ለማጥቃት ምናምን ይወስናሉ እና በሌላችሁ ነው ከኔ ኮንተንት ጋር ሳያይዘው ኮንፈርት ዞን ላይ ሆነን በተአምር ነው ለውጥ ማናገኘው። ቢኮዝ ኦፍ የውርስ ብር የላችሁም። ብሩ ራሱ ቢኖርቱ ማይንድ ሴታችሁ ማስተካከል አፕዴት ማድረግ አለባችሁ። ማይንድ ሴታችሁ አፕዴት ካልሆነ ጥቅም የለውም። የሁሉ ብር መጣ ሄደ፣ አንተ ካልተቀየርክ ጥቅም የለውም። ስትቀየር እኮ ነው ገንዘቡ አንተ ጋር መጥቶ ቫልዩ የሚኖረው አይደለ እንዴ? ስለዚህ ምን ለማለት ፈልጌ ነው፣ ኮንፈርት ዞን በጣም የሰው ልጅ ከኮንፈርት ዞን ካልወጣ የሚፈልገውን ያገኛል ብዬ አላስብም። ሌላው ነገር ለነግራችሁ ፈልገው አረ ሰብስክራይብ አድርጉ። ምንድነው ቆይ የሆነ ቪዲዮ ሰራላችኋለሁ 90% ጭራሽ ሰብስክራይብ አያደርግም። ዝም ብሎ ብቻ ነው ቪዲዮን የሚያየው ግን ሰብስክራይብ እያደረገ አይደለም። እና ሰብስክራይብ እያደረጋችሁ ፋሚሊ